ሩቅ ማንቾኒ በአንድ ወቅት በማንኛውም የዓለማችን ካርታ ላይ የማይገኝ ስፍራ ነበር። ቦታው ሲታይ ተራ የእንጨት ፋብሪካ ይመስል ነበር። ነገር ግን የአካባቢው ማህበረሰብ አንድም ቀን እንጨት ሲወጣበት አይቶ አያውቅም። ከጭስ ማውጫው በጣም የሚከረፋ ጭስ ብቻ ቀንና ሌሊት ይወጣ ነበር። በ1945 የሁለተኛ የዓለም ጦርነት ሲያበቃ እዛ ላሉ ኃላፊዎች አንድ ጥብቅ መመሪያ ተላለፈላቸው። እሱም ዶክመንቶቹን በሙሉ አውድሙ፣ አቃጥሉ፣ ምስክሮቹን በሙሉ አስወግዱ፣ በዛ ስፍራ ምን እንደተፈጸመ ዓለም ማወቅ የለበትም የሚል ነበር። ግን አንድ ነገር ዘንግቶ ነበር። እንዲህ ያሉ ግዙፍ ምስጢሮች ከመሬት ስር ፈንቅሎ መውጣታቸው የማይቀር መሆኑን። በታሪክ ውስጥ ከተፈጸሙ እጅግ በጣም ዘግናኝ ድርጊቶች መካከል አንዱ ዛሬ ለምንጠቀምባቸው ብዙ የሕክምና ግኝቶች መሰረት እንደሆነ ያውቃሉ? በሁለተኛው የዓለም ጦርነት 731 ዩኒት ተብሎ በሚታወቀው ሚስጥራዊ ስፍራ በሺዎች የሚቆጠሩ ንጹሐን ሰዎች ላይ አሰቃቂ የሕክምና ሙከራ ተካሄደባቸው። ነገር ግን እውነተኛው አስደንጋጭ ነገር እዚህ ጋር አይደለም የሚጀምረው። እውነተኛው አስደንጋጭ ነገር የሚጀምረው ይሄን አስከፊ ድርጊት የፈጸሙ ሰዎች ለቅጣት ይቀርባሉ ተብሎ ሲጠበቅ፣ ሆኖም ግን በዓለም ላይ ያሉ ታላላቅ መንግስቶች ከዚህ የሕክምና ሚስጥር ተጠቃሚ ለመሆን ከነዚህ ሰዎች ጋር በሚስጥር ስምምነት መፈጸማቸው ነው። እነዚህ ሰዎች ዛሬ የታሉ? የእኛስ ዘመናዊ ሕክምና በሰዎች ስቃይ ላይ የተገነባ ነውን? እስከ መጨረሻው አብራችሁን ቆዩ። ምክንያቱም ይህን ታሪክ ከሰሙ በኋላ ዓለምን የሚያዩበት መነጽር ይቀየራል። እንኳን ወደ ሚስጥራዊ ዓለም በሰላም መጣችሁ። ሩቅ ማንቾኒ። በዚህ ስፍራ ውስጥ ሰለባዎች ታካሚዎች ተብሎ አይጠሩም ነበር። ይልቁንስ ማሩ ይባሉ ነበር። በጃፓንኛ ቁስ እንደማለት ነው። የሰው ልጅ አንዴ ተጠቅሞት እንደሚጣል ቁስ ነበር የሚቆጠረው። የምርምሩ አንዱ ሂደት የሰው ልጅ አካል ምን ያህል ህመምን መቋቋም እንደሚችል በሙከራ ማወቅ ነበር። አስቡት፣ በጸዳ ቤት ውስጥ ሆናችሁ ሊረዳችሁ የመጣ ዶክተርን አይን አይኑን ታያላችሁ። እሱ ግን ያለምንም ማደንዘዣ ሰውነታችሁ ላይ አሰቃቂ የሆኑ የሕክምና ሙከራዎችን ማድረግ ይጀምራል። የውስጥ ያለው አካላችሁ እንዴት እንደሚሰራ ለማወቅ ብቻ በሕይወት እያላችሁ ሰውነታችሁ ይቀደዳል። ነገር ግን ይህ ገና ጅምሩ ነው። 731 ዩኒት እውነተኛ ግቡ ዓለምን ሊያጠፋ የሚችል የተራቀቀ የባዮሎጂ መሳሪያ መፍጠር ነበር። ይህ ታሪክ ወደ አሳዛኝ ሴራ የሚቀየረው እዚህ ጋር ነው። ጃፓን በሁለተኛው የዓለም ጦርነት ተሸንፋ እጇን ከሰጠች በኋላ ይህን ድርጊት የፈጸሙ ሰዎች ለሕግ ይቀርባሉ ተብሎ ሲጠበቅ፣ ነገር ግን የሆነው ሌላ ነበር። ታላላቅ መንግስታቶች አንድ ነገር ተረዱ። በእነዚህ ሰዎች እጅ ያለ ጥናት በማንኛውም ሕጋዊ መንገድ ሊገኝ የማይችል ውድ መረጃ መሆኑን ደረሱበት። ስለ በሽታዎች ስርጭት፣ ስለ የሰው ልጅ አካል ገደብ የሚያውቁትን ሚስጥር ለማግኘት ሲባል አንድ አስደንጋጭ ውል ተፈራረሙ። ለዋና ዋና ተመራማሪዎች ሙሉ ለሙሉ የምህረት መብት ተሰጣቸው። በምትኩ ግን የምርምሩን ውጤት ለሀያላን ሀገራቶች አስረከቡ። ሰነዶች ተሸፋፈኑ፣ የጅምላ ጨራሽ መቃብሮቹም ተከደኑ። ያን አሰቃቂ ድርጊት ሲፈጽሙ የነበሩ እጆች ወደ ወህኒ አልወረዱም፣ ይልቁንስ ነፃ ወጡ። የዩኒት 731 ተመራማሪ የነበሩት ብዙዎቹ በኋላ ላይ የትላልቅ የመድኃኒት ኩባንያ ኃላፊዎች እንዲሁም የሕክምና ትምህርት ቤት ዲኖች ሆነዋል። ሰለባዎቻቸው እንደ አመድ ተበትኖ ሲቀሩ፣ እነሱ ግን በሰላምና በክብር ኖረዋል። ለዘመናት ታሪክ ተረት ነው ተብሎ ሲነገር ነበር። ነገር ግን በ1989 በቶኪዮ ለህንፃ ግንባታ መሬት ሲቆፈር የብዙዎች አጥንት ተገኘ። ዝምታው በመጨረሻ ተሰበረ። ዛሬ የምንኖርበት የሕክምናው ዓለም በከፊል በእነዚህ ሰዎች መረጃ ላይ የተገነባ ነው። አንድ በሽታን እንዴት ማከም እንዳለብን በምናጠና ጊዜ በብዙ ጩኸት የተገዛን ዕውቀት እየተጠቀምን ሊሆን ይችላል። ትልቁ ሚስጥር እኛ የሰው ልጆች ከእውነት ይልቅ መረጃ ይበልጣል ብለን
እንዴት መወሰን ቻል የሚለው ነው። ይህ ታሪክ የሚያስተምረን አንድ ነገር አለ። ሁልጊዜ ትልቁ ችግር በጨለማ ውስጥ ተሸፍኖ የሚመጣ ብቻ አይደለም። አንዳንዴ በነጭ ጋውን ተሸፍኖ በክብር ከኛ መሃል ሊኖርም የሚችል ነው። በዚህ ታሪክ ዙሪያ ምን አስተያየት አሉት? ዓለም ወደ ፍትህ ነው ወይንስ ወደ ጥቅም ነው የምታደላው ብላችሁ ታስባላችሁ? ቪዲዮውን ከወደዳችሁ ላይክ ያድርጉ። ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ይቀላቀሉን።